እንዳልኩ ላይክ ዳኒ ማን ነው የሚባለው ላይክ ብስራት ማን ነው እንደሚባለው ተማሪ ነው ጎበዝ ተማሪ የሆነ ሰው ነው በቃ ላይክ something እንደዛ ነው ብቻ ነው የሚያውቁኝ ላይክ ብዬ አስባለሁ እና እኔ ማውዝ ላይክ ሰት kind of person ግን I feel like I can do better ብዬ ስለማስብ ነው እና መስራት ፈልጋለሁ ፕላስ ደግሞ የሆነ ስትሮንግ ብሆን ደስ ይለኛል ስፔሻሊ አብስ ምናምን ቪዲዮኝ ይፈልግ ነበር ያኔ እና the first thing የጀመርኩት በአብስ ወርክአውት ነበርና ጎንደር ነበር የምኖረው እና እኔ ጎንደር ነው የምኖረው እና የሆነ ጎሃ የሚባል ሆቴል አለና በዛ ጓደኛዬ ጋር ሆኜ ነበር የጀመርኩት ማለት ነው እና መጀመሪያ በቃ የሆድ ወርክአውት ብቻ ነው it started easily በቃ ቀላል አድርጌ ነበር የጀመርኩት እና I do like crunches ምናምን ነገር ነበር የምሰራው እና ላይክ በዛ ጊዜ I think ክሪስ ሄራ የሚባል ነበር እና ዩቲዩብ ላይ በዛው ሰብስክራይብ አድርጋችሁ ብታዩት በጣም አሪፍ ይጠቅማችኋል ለመጀመር እንደዚህ በጣም ፍሪክሽኑን ለመቀነስ በዛ ብትጀምሩ አሪፍ ነው ብዬ አስባለሁ እና ካልስቴኒክስ አትሌት ነው ለማታውቁት ያ ካልስቴኒክስ አትሌት ነው እና ሂዝ ላይ ከብታውቁ ላይ አብስ ወርክአውት ምናምን ይሰራል ሆም ወርክአውት እና እሱን ነገር ነበር የምሰራው እና ላይክ እንደ ሉፕ ነው አንዱ ቪዲዮ ላይክ 3-4 ነበር የምሰራው እና ላይክ በጣም እየሰራው ስመጣ ላይክ I feel like I can do better አይነት ነገር ማለት ጀመርኩ ከዛ ኦኬ why not like go to the gym አልኩኝ እና ከጂም ጋር ገባችሁ በኋላ ስፖርት መስራት ብቻ አይደለም ማለት ነው ላይክ አሪፍ ጂም ብሮዎችን ታገኛላችሁ ላይክ ዲስ ጋይ ማለት ገብታችሁ ሌሎች አሉ በጣም ብዙ መጠቅሳቸው እንደውም ኔክስት ታይም ደግሞ ሌሎች ቪዲዮዎችን ስሰራ መንጋብዛቸው ሰዎች ይኖራሉ ያስባሉ እና ብቻ አሪፍ ጂም ብሮዎች ታገኛላችሁ እና በቃ ጂም ላይ በቃ የምታገኛቸው ጥሩ ሰዎችን ታገኛላችሁ ፕላስ ደግሞ ፊዚካሊ ግሮዝ ታደርጋላችሁ ሜንታሊ በጣም ብዙ ግሮዝ ታደርጋለህ እና ላይክ እኔ የጀመርኩት እንደዛ ነበር ያልኳችሁ ስኪኒ ነበርኩኝ በዛ ምክንያት ራሴን መቀየር እፈልጋለሁ ብያስብ ስለዚህ the first thing የመጣልኝ ወርክአውት አብስ መስራት ነበር አብስ አዩ በጣም ደስ አለኝ ላይክ አሪፍ ነበር አልኩኝ then I can do this means I can do better ማለት ነው አልኩኝ ስለዚህ ከዛ ወርክአውት ማድረግ ጀመርኩኝ ፑሽ አፕ መስራት ነበር የጀመርኩት እኔ በፑሽ አፕ ነው የጀመርኩት ከዛ ፑሽ አፕ ሰራው ከዛ የሆነ ጓደኛ ያገኙት እንደው ጂም ብሮ ላይክ ሪክ ይባላል እንደው ሪክ ቪዲዮ ያየው ከሆነ እሱ ጋር ደግሞ ተገናኘን ያ አራዘር ጂም ብሮ ማለት ነው actually ያውቁታል ዳጊ ነው ያውቁታል የኔ ሰብስክራይበሮች ያውቁታል ያስባል እና ብቻ እሱ ጋር ደግሞ መጣን ከዚህ ከገባን በኋላ ማለት ነው ካምፓስ እሱ ጋር ደግሞ ስፖርት መስራት ጀመረ እና ሂዝ ካሊስቴኒክስ ጋር በቃ ሊትራሊ ካሊስቴኒክስ በጣም የሚችል የሚወድ ሰው ነውና ከሱ ጋር ተዋወቀ እሱ ጋር ደግሞ ካሊስቴኒክስ መስራት ጀመርኩ ከዛ ስፖርት ወደ ጂም እየገባን ጀመረ አብረን ማለት ነው ከዛ እንደዚህ እየሆነ ላይክ አሪፍ የሆነ ጆርኒ መጣና that was my way physically transformed